ሰላም ጤና ይስጥልኝ። ካሳሁን ነኝ። ይሄ የማስተላልፈው መልእክት ሳውዝ አፍሪካ ለምትገኙ ስደተኞች ነው። ለኢትዮጵያና ኤርትራውያኖች ስፔሻሊ። ከዚህ በፊት በእንግሊዝኛ አንድ የለቀኩት ኮንተንት ነበረ እናንተን በተመለከተ እና የሳውዝ አፍሪካ መንግስት ምን ማድረግ እንዳለበት የሚገልጽ። በዛ መሰረት የተለያዩ ሳውዝ አፍሪካውያኖች አፕሮች እያደረጉኝ ነው እና ፖዚቲቭ አውትካም እያየው ነው። በዋነኛነት ግን አሁን መልእክቴ ማስተላለፍ የምፈልገው እዛ የምትገኙ ኢትዮጵያና ኤርትራውያኖች ልዩነታችሁን ወደ ጎን ትታችሁ አንድ ሆናችሁ መብታችሁን የምታስከብሩበት መንገድ መፍጠር አለባችሁ። ያ ደግሞ በሀገሪቷ ተሰሚነት ያላቸውን ሰዎች አፕሮች በማድረግ ነው። ሲጀመር መጀመሪያ እናንተ የራሳችሁን አንድነትና ኮሚኒቲ መፍጠር አለባችሁ። ከተፈጠረም ደግሞ አፕሮች አድርጉት። ይሄ አሉባልታ አፍራሽ የሆኑ ነገሮችን ወደ ጎን ትታችሁ፣ አሁን ከፍተኛ ችግር በፊታችሁ እየመጣ ነው። ምክንያቱም በዛ አገር ለረጅም ጊዜ ስትኖሩ ቤተሰብ መስረታችኋል፣ ሀብት አፍርታችኋል፣ ህይወታችሁ ሁሉ እዛ ነው ያለው። ይሄንን ሊያወድም የመጣ ከፍተኛ አካል አለ። በእርግጥ በዚህ ሰዓት ሳውዝ አፍሪካውያኖች ዲፕሊ ተከፋፍለዋል። ይሄንን ጉዳይ ስደተኛም በተመለከተ ሶኮልድ ዜኖፎቢያ በሚል ካምፔን የሚያካሂዱ አሉ። ይሄንን ካምፔን ደግሞ የሚቃወሙ አሉ። ይሄንን ካምፔን ደግሞ ጥግ ሆነው የሚከታተሉ ኃይሎች አሉ። ግን ለዚህ ሁሉ ነገር ቪክቲም የምትሆኑት እናንተ በሳውዝ አፍሪካ የምትገኙት ስደተኞች ናችሁ። ስለዚህ ፕሮቴክሽን ያስፈልጋችኋል። አሁን ይሄን ፕሮቴክሽን እንዴት ታገኛላችሁ? እዚህ ላይ በጣም ጠንቅቃችሁ እንድታዳምጡኝ ይፈልጋለሁ። ነገ ዛሬ ሳትሉ በፍጥነት ተሰባሰቡ፣ ኮሚኒቲያችሁን አጠናክሩ። ለእናንተ የሚከራከር አካል አለ። ኢኮኖሚክ ፍሪደም ፋይተር ኢኤፍፒ የሚባል በጁልየስ ማሌማ የሚመራ እሱም ፓርቲ አፕሮች አድርጉት። እንደ ኮሚኒቲ እንደ ግለሰብ አይደለም። እሱም ፓርቲ አፕሮች አድርጉት ማለት የሚያካሂደውን ካምፔን ሁሉ ሰፖርት አድርጉት፣ ኢንቨስት አድርጉ በዛ። በዓለም ላይ ጨዋታው የፖለቲካ ነው፣ ሌላ አይደለም። ስለዚህ ገንዘብ አሰባስቡና ለሚያደርጉት ካምፔን የኢኮኖሚክ ፍሪደም ፋይተር ለሚያደርገው ካምፔን ድጋፍ ስጡት። ከጎኑ እንደቆማችሁ ሲያቅ የበለጠ ነው የሚደግፋችሁ። ፕሮቴክት የሚያደርጓችሁ እነሱ ናቸው። ምክንያቱም ከፍተኛ ተደማጭነት አላቸው፣ ኃይላቸው ብዙ ነው። በሳውዝ አፍሪካ ውስጥ ለውጥ ሊያመጡ የሚችሉ ትርጉም ያለው ለውጥ ሊያመጡ የሚችሉና እናንተን ፕሮቴክት ሊያደርጉ የሚችሉት ይሄ ፓርቲ ነው፣ በጁልየስ ማሌማ የሚመራው። እሱም በፍጥነት አፕሮች አድርጉት ፓርቲውን። ያንን ማድረግ የምትችሉት ደግሞ ቅድም እንዳልኩት በግለሰብ አይደለም፣ በኮሚኒቲ ተደራጅታችሁ የኮሚኒቲያችሁን ቁጥር ሁሉ ነግራችሁ ጀስት ያንን ፓርቲ ሰፖርት እንደምታደርጉ ማድረግ እንደምትፈልጉ ባላችሁ አቅም ፋይናንሽሊ በዓለም ላይ የሚገኙትን የኤርትራና የኢትዮጵያ ዲያስፖራዎች ሁሉ ሞቢላይዝ አድርጎ ድጋፋቸውን እንዲሰጡ እናደርጋለን ሁሉ በሉ። ያንን ለማድረግ ጊዜው አሁን ነው። በጣም ፈጣኑ ነው። ምክንያቱም እየመጣ ያለው ሴናሚ ጠራርጎ ነው የሚወስዳችሁ። ቀላል አይደለም።
ህይወታችሁን ሁሉ ሊያጠፋ ይችላል። ከፍተኛ ሴናሚ እየመጣ ነው እና ጊዜ እንደሌላችሁ አውቃችሁ ቶሎ ወደ አክሽን ግቡ። ጁልየስ ማሌማን አፕሮች አድርጉት። ያንን ፓርቲ አፕሮች አድርጉት። ፋይናንሻሊ ደግሞ የበለጠ ደግፉት። ገንዘብ ችግር የለባችሁም። በዚህ እንትን ላይ ማዋጣት ካልቻላችሁ ምናልባት ማክሲመም በአንድ ሰው 500 ቢደርስበት ይህንን ለማዋጣት እንኳ ሄዚቴት የሚያደርግ ከሆነ እነግራችኋለሁ 5 ሚሊዮንም ይሁን 10 ሚሊዮን ከዛ በላይ ሀብታችሁ እንዳለ ይወድማል። ፊውቸራችሁ ይወድማል። ህይወታችሁንም ልታጡ ትችላላችሁ። እና በጣም ትንሽ ነገር ነው ከእናንተ የሚጠበቀው። አፕሮች አድርጉት ይህንን ድርጅት። ለዛሬ ላስተላልፍላችሁ ፈልገው ይህንን ነው። ከዚህ በተረፈ እንግዲህ በዚህ ነገር ላይ አወያየን የምትሉ ከሆነ ኢንቦክስ አድርጉኝ። ይህንንም ሼር አድርጉት ለሁሉም በሳውዝ አፍሪካ ለሚኖሩ ኢትዮጵያኖች እና ኤርትራያኖች ኢቨን የሶማሌም እንትኖች ስደተኞች። አመሰግናለሁ።